ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ማለት ያው ቲክቶክ ላይ ነው በአብዛኛው ጊዜ የምሰራው የነበረው። ማርታ ፋሽን እባላለሁኝ። የተለያዩ አልባሳቶች አሉኝ። ሁላችሁም ይህንን ፔጅ እባካችሁ የምታዩት በሙሉ እህት ወንድሞቼ እንድታበረታቱኝ በእግዚአብሔር ስም ጠይቃችኋለሁኝ። እንዲሁም በአላህ ሁላችሁ ማለት ነው ፎሎ ሰብስክራይብ እንድታደርጉኝ። ያው በፎሎ ለምጄ ነው ይቅርታ አድርጉልኝ እና ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁ ውዶችዬ። እንግዲህ እንደምታያቸው በጣም ሞዴል የሆኑ አልባሳቶች አሉኝ። ቀሚሶች ይኸው እንደምታዩት እኔ በለበስኩት አይነት ለማንኛውም ፕሮግራም የሚሆን ነው ውዶችዬ። ከለር አላቸው፣ ሳይዝ አላቸው። ያው እንደምታዩት ለእርጉዝዬም ይሆናል ማለት ነው እና እዘዙ። ስልክ ቁጥሬን እጽፍላችኋለሁ በኋላ ላይ። እንዲሁም ደግሞ ኦሪጂናል የሆነ እስትሽዋር ጆይም አለኝ ውዶችዬ። እንዲሁም እዘዙ፣ ያላችሁበት ድረስ አደርሳለሁ ማለት ነው። ኢማራት ውስጥ በሙሉ የትም ቦታ አደርሳለሁኝ። 25 ብር ዲሊቨሪ አለው። ከነ ዲሊቨሪው እስትሽዋር ጆይ ኦሪጂናሉ 100 ድርሃም ነው። እንዲሁም ደግሞ የተለያዩ ቅባቶች አሉ ውዶችዬ። ይኸው እንግዲህ የተለያዩ ሻምፖ እንደዚህ አቮካዶ ሻምፖዎች ምናምን ብዙ ሰው አሁን አዲስ የመጣ ነው። ለፀጉር በጣም ተስማሚ ነው። አሁን አንድ ከስተመሬ ናት ኦርደር አድርጋኝ እንደዚህ አሻሽጌ ያስቀመጥኩት ማለት ነው። ይሄ ደግሞ ትሪትመንቱ ነው ውዶችዬ። ትሪትመንቱ በጣም አሪፍ ነው። ትሪትመንት አለው፣ ሻምፖ ኮንዲሽነር አለው። ቅባቶች የተለያዩ አይነት ቅባቶች አሉኝ ውዶችዬ። ብሉ ማጂክ፣ ዳክስ፣ ስኔክ ቅባቶች እንዲሁም የተለያዩ የምትፈልጉት አይነት ቅባቶች ዜኒት፣ አቮካዶ፣ ዛላሽ የኢትዮጵያ ቅባቶች እንዳለ አሉኝ ማለት ነው። ማዘዝ ትችላላችሁ። ዋትሳፕ ቁጥሬ አሁን ጽፌ ያስቀምጥላችኋለሁ። በማንኛውም ሰዓት የምትፈልጉትን እቃ ስክሪንሾት እያደረጋችሁ መላክ ትችላላችሁ። እንደምታዩት ደግሞ የእናቶቻችን ካባ እናቶቻችንን ሞቅ ደመቅ የሚያደርጋቸው ግርማ ሞገስ የሚሰጣቸው ካባዎችም ከኔ ማግኘት ትችላላችሁ። እናንተ የሚጠበቅባችሁ ማዘዝ ብቻ ነው። ይሄ ደግሞ 70 ድርሃም ነው። ከለር አለው። እንዲሁም ደግሞ ከለር አላቸው። ሌሎችም ደግሞ አሉ። 3 በመቶ ናቸው ውዶችዬ። እነሱንም ደግሞ ላሳይ። እንግዲህ እነዚህም ደግሞ አሉላችሁ። በጣም ነው የሚያማምሩት። እነዚህ 3 በመቶ ናቸው። አያችሁ፣ 3 በመቶ ናቸው። ከለር አላቸው። በጣም የሚያማምሩ ከለሮች አላቸው ውዶችዬ። እናቶቻችን ደግሞ እንደዚህ አይነት አልባሳቶችን በጣም ነው የሚወዱት። እንዲሁም ደግሞ ለወጣቶቹም ለእኛም እድሜ ያሉት ይሆናሉ ውዶችዬ። ያው እኔም እናት ነኝ። እንዲሁም ደግሞ ከለር አለው። በተለያየ ከለር ማሮቼ አያችሁ፣ በጣም ነው የሚያማምሩት ማለት ነው። በተለያዩ ከለር እና ዲዛይን አላቸው። ይኸውላችሁ እነዚህ 3 በመቶ ናቸው። 3 በመቶ ናቸው። ከለራቸው በነገራችን ላይ አልጨረስኩም አለ። የተለያዩ ከለር አላቸው። እነዚህ 3 በመቶ ነው። በፍሬ ደግሞ 35 ድርሃም ነው። ከእናንተ የሚጠበቀው ማዘዝ ብቻ ነው። እንዲሁም ደግሞ እንደነዚህ የመሳሰሉ የእናቶች ካባ ቀለል ያለ ደግሞ የምትፈልጉ ከቅድሙ ቀለል ያለ የምትፈልጉ እነዚህ አለላችሁ። ይኸውላችሁ አያችሁ፣ በጣም ነው የሚያምሩት ጋይስ። እናቴ ነው በጣም ጽድት ያሉ የእናቶች ካባዎች ናቸው እንደምታያቸው። አያችሁ፣ በጣም ነው የሚያምሩት። ከእናንተ የሚጠበቀው ማዘዝ ነው። ስልክ ቁጥሬ አስቀምጥላችኋለሁ በዋትሳፕ። እንዲሁም ደግሞ ቲክቶክ ላይ ማርታ ፋሽን ብላችሁ ሰርች በማድረግ ታገኙኛላችሁ። ብዙ አልባሳቶች አሉ። ያው ዩቲዩብ ገና አሁን ለመጀመሪያ ጊዜ ስለሆነ ብዙ ቪዲዮችን ስላልሰራሁኝ በብዛት ደግሞ ያሉት ቲክቶክ ላይ ናቸው ማለት ነው። እና እናንተ ወደ ቲክቶክ መጥታችሁ እዛ ላይ ሰርች አድርጋችሁ ማርቲ ፋሽን ብላችሁ የምትፈልጉትን አልባሳት ማግኘት ትችላላችሁ። ስክሪንሾት አድርጋችሁ በዋትሳፕ እንዲሁም ደግሞ ላይቭ ላይ ካለው ደግሞ በላይቭ በመምጣት መምረጥ ትችላላችሁ ማለት ነው። ጉርዶችም አሉኝ። እንዲሁም ሺቲዎች፣ ቦርሳዎች የምትፈልጉ ቦርሳዎች አሉኝ።
ይኸውላችሁ እንደምታዩት ቦርሳዎች ጽድት ያሉ ቦርሳዎች አሉኝ። 50 ድርሃም ናቸው። የብራንድ እንትኖች ናቸው። እንዲሁም ደግሞ የተለያዩ አልባሳቶች ጋይስ፣ የተለያዩ አልባሳቶች ፒጃማዎች የምትፈልጉ ይኸውላችሁ እንደምታዩት ጽድት ያሉ ናቸው። ቦርሳዎቹ በጣም የሚያምሩ የሚያዘንጡ ናቸው ማለት ነው። ከእናንተ የሚጠበቀው ማዘዝ ነው ውዶችዬ። አያችሁ ጽድት ያሉ ቦርሳዎች ናቸው ማለት ነው። እንደዚህ የሚያማምሩ ናቸው። እናንተ እዘዙ። እንዲሁም ደግሞ እንደዚህ የምትፈልጉ ቱታዎች የምትፈልጉ እንደነዚህ አይነት የመሳሰሉ ቱታዎች፣ ጃኬቶች አሉ። ፋሮ ጃኬት ይባላል። ይሄም ደግሞ የእናቶቻችን ሹራቦች ናቸው። ከለር አላቸው ውዶችዬ። በእናንተ የሚጠበቀው ማዘዝ ብቻ ነው። እንዲሁም ደግሞ ፒጃማዎች የምትፈልጉ ፒጃማዎችም አሉ። ፒጃማዎች በተለያየ ዲዛይን አለ። ይኸውላችሁ በዚህ ከለር አለ፣ እንዲሁም በዚህ አለ ውዶችዬ። በጣም ነው የሚያምሩት። በዚህም አለ ከለራቸው፣ በዚህም አለ፣ ሌላም ከለሮች አላቸው። ከእናንተ የሚጠበቀው ብቻ ማዘዝ ነው። እንዲሁም ደግሞ እንደዚህ መዘነጫ ለውጭ አልባሳት የሚሆን ሱሪና ሸሚዙ ለቀቅ ያለ ልብስ የምትፈልጉ እህቶቼ እናንተ በዚህ ማዘዝ ትችላላችሁ። እንዲሁም ደግሞ እንደዚህ ስከርፖች የምትፈልጉ አሉ። ብዙ አይነት ስከርፖችም እንዳሉኝ አሳያችኋለሁ። አሁን አልቆብኝ ነው፣ አመጣለሁኝ። አያችሁ ጋይስ፣ በጣም የሚያማምሩ ስከርፖች ናቸው ማለት ነው። የማንኛውም ቦታ የሚለበሱ ስከርፖች ናቸው። እንዲሁም ደግሞ የሻወር ፎጣ እንደዚህ ለብርድ ለብሳችሁ ለምትቀመጡት እህቶቼ ሶፋችሁ ላይ ዱቅ ብላችሁ ብርድ እንደዚህ ሶፋችሁ ላይ ቁጭ ብላችሁ ለብሳችሁ እንደዚህ የምትቀመጡት ፎጣ አለኝ። እናንተ ብቻ እዘዙ። የተለያየ ከለር አላቸው። አያምርም ጋይስ? በጣም ነው የሚያምረው። አደራ ሰብስክራይብ እያደረጋችሁኝ እንዳታልፉኝ፣ ነገራችኋለሁ። እኔ የተያዝኩ ሰው ነኝ። የተያዘ ሰው መቼም አይጨከንበትም አይደለም። እና ቱታዎችም ሌላ ጊዜ ደግሞ አሳያችኋለሁ። በተለያየ አልባሳቶች ቱታዎች አሉኝ። እንዲሁም ደግሞ የብርድ ቱታዎች ፒጃማ፣ የብርድ አሁን ለምሳሌ የብርድ ፒጃማዎች አሉኝ ልጆችዬ። እንደነዚህ አይነት ምርጥ ፒጃማዎች ነው የማስገባው ማለት ነው። ይሄውላችሁ እንደነዚህ የመሳሰሉ የሚያማምሩ ፒጃማዎች እስከነ አላባሻቸው 35 ድርሃም ናቸው። አያችሁ ጋይስ፣ በጣም የሚያማምሩ ከለር አላቸው። ያው ከለራቸውን ደግሞ አሳያችኋለሁ ማለት ነው። አሁን ሳይሆን ሌላ ጊዜ አሁን ሳመጣ፣ አሁን ግን አልቆብኛል ማለት ነው ውዶችዬ። እንዲሁም ደግሞ እነዚህ የመሳሰሉ እንደነዚህ የመሳሰሉ ብራንድ የሆኑ ቱታዎችም አሉኝ ማለት ነው። ሶሪ አያችሁ ጋይስ፣ አሁን እነዚህ ቱታዎች በጣም የሚያምሩ ከነ አላባሻቸው ናቸው፣ ከነ ሱሪያቸው ናቸው። በጣም ነው የሚያምሩት። አያችሁ ጋይስ፣ ከለር አለው፣ በርገንዲ ከለር አለው፣ በጥቁር አለው፣ እንዲሁም ፒንክ ከለር አለው። ከእናንተ የሚጠበቀው ደግሞ ማዘዝ ነው። ይኸውላችሁ ለማንኛውም ሰው የሚሆን ሳይዝ አለው። እዘዙኝ። ዋትሳፕ ቁጥር ይጽፍላችኋለሁ። እባካችሁን ሼር ኮፒ ሊንክ አርጉልኝ። የለመዳፍ ሼር ኮፒ ሊንክ አርጉልኝ የሚለው ዋትሳፕ ቲክቶክ ላይ መስሎኝ ነው። ዩቲዩብ ሰብስክራይብ አርጉልኝ እባካችሁን። አደራ ሼር ኮሜንት እያደረጋችሁ ላይክ አድርጉልኝ። አመሰግናለሁ።